እንዲህ ይላችኋል፣ እናንተ የተረገማችሁ ለዲያብሎስና ለመላእክቱ ወደ ተዘጋጀው የዘላለም እሳት ከእኔ ተለይታችሁ ሂዱ። ይህም ዲያብሎስና አባሪ መላእክቶቹ ወደ ገሃነም እሳት መጣላቸውን የሚያሳየን ንስሐ ለመግባት ፈቃደኛ ለመሆናቸውን ነው። ምክንያቱም የተጸጸተና ንስሐ የገባ ሁሉ ከኃጢአት ነፃ መውጣትና ከሲኦል ጥፋት እንደሚድን ቃል ተገብቶለታል። በጴጥሮስ ሁለተኛው ምዕራፍ 3 ቁጥር 9 እንዲህ ይላል፣ አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም፣ ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለ እናንተ ይተጋል። እንደምንረዳው ይህ ይሆን ዘንድ ግን ሁሉም ንስሐ መግባት አለበት። እንደ መጽሐፉ ጋኔኖች ቢጸጸቱም ከአመጻቸው በኋላ ከእግዚአብሔር ጋር መነጋገር፣ ግንኙነት መፍጠርም ሆነ ዓይኖቻቸውን ወደ ሰማይ አንስተው ገነትን መመልከት አልተቻላቸውም። ሆኖም በኢዮብ ምዕራፍ 1 ላይ ሳጥናኤል ከገነት ገብቶ ከእግዚአብሔር ጋር ስለ ኢዮብ ታማኝነት በቀጥታ ሲነጋገር እናያለን። በሄኖክ መጽሐፍ የተገለጸው የፈጣሪና የገነት ጽንሰ ሐሳብም ከመጽሐፍ ቅዱስ በብዙ መልኩ የተለየ ነው። በመጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 21 ቁጥር 21 የገነት ከተማ መሬት እንደ ተወለወለ ብርጭቆ የሚያንጸባርቅ ንጹሕ ወርቅ ነው ብሎ ገልጾታል። ቃል በቃልም 12 በሮች 12 ዕንቁዎች ነበሩ። እያንዳንዱም በር ከአንድ ዕንቁ የተሰራ ነበር። የከተማይቱም አውራ መንገድ እንደ መስታወት ብርሃን የሚያስተላልፍ ንጹሕ ወርቅ ነበር። መጽሐፈ ሄኖክ ምዕራፍ 14 ቁጥር 10 የገነት መሠረት በዕንቁ እንደተገነባ የሚናገር ሲሆን ይህም ስለ ገነት መገለጫ የሰጠበት ከመጽሐፍ ቅዱስ ጋር ልዩነት ከሚታይበት መሃል አንዱ ነው። ሌላ ልዩነት ከታየበት ምዕራፍ 14 ከቁጥር 9 እስከ 15 የተቀመጠ